እንደነዚህ አይነቶቹ በህይወት ዘመናቸው መልካም ስራቸው ሊመዘገብም ሆነ ከሞቱ በኋላ ለነፍሳቸው የሰማይ በሮች አይከፈትላቸውም። ግመልም በመርፌ ቀዳዳ መሽሎክ እስኪችል ድረስ ጀነት አይገቡም። በዚህ አይነት መልኩ በሽርክና በተለያዩ ጥፋቶች የተዘፈቁ ወንጀለኞችን የመጥፎ ሥራ ዋጋቸውን እንከፍላቸዋለን። ለሁም ሚን ጀሃነመ ሚሃዱ ወሚን ፈውቅህም ገዋሽ ወከዛሊከ ነጅዚ ዛሊሚን። ለካህዲያንም ከጀሃነም እሳትም ሆነ ንጣፍ ከበላዮቻቸውም ሸፋኝ የሆነ እሳት አለላቸው። በዚህ አይነት መልኩ በዳዮችን የመጥፎ ሥራ ዋጋቸውን እንከፍላቸዋለን። ወለዚነ አመኑ ወዐሚሉ ሷሊሓት ላ ኑከልፉ ነፍሰን ኢላ ውስዐሃ ኡላኢከ አስሓቡል ጀነቲ ሁም ፊሃ ኻሊዱን። እነዛ ያመኑና የቻሉትን ያህል መልካምንም የሰሩ ነፍስን ያቅሟን ያህል እንጂ አናሸክማትም። እንደነዚህ አይነቶችም የጀነት ተጓዳኞች ሲሆኑ በጀነቷም ውስጥ ዘውታሪዎች ናቸው። ወነዘዕና ማ ፊ ሱዱሪሂም ሚን ግልን ተጅሪ ሚን ተሕቲሂም አልአንሃር ወቃሉ አልሐምዱ ሊላሂ አለዚ ሀዳና ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ لقد جاءت رسل ربنا بالحق ونودوا أن تلكم الجنة أورثتموها بما كنتم تعملون. በጀነት ሰዎች በመካከላቸው በልቦቻቸው ውስጥ ያለውን ምቀኝነትና ጥላቻ አስወግደንላቸው ከጀነት ህንጻዎቻቸው ከስሮቻቸው ወንዞች ይፈሳሉ። የጀነት ሰዎችም ለዚህ ለጀነት ጸጋ እንድንደርስ ወደ ቀጥተኛው መንገድ ለመራን ለዚያ ለአላህ ምስጋና ይገባው። አላህ ባይመራን ኖሮ ወደ ቀጥተኛው መንገድ አንመራም ነበር። በእርግጥ የጌታችንም አላህ መልእክተኛ በምድር ዓለም ላይ ይህ ጽድቅና ኩነኔ መኖሩን በመስበክ በእርግጠኛ መልእክት መተውልን ነበር ይላሉ። በጀነት መታመም፣ መቸገር፣ ማርጀትም ሆነ መሞት ባለመኖሩ መላእክቶቹ ለጀነት ሰዎች እንኳን ደስ አላችሁ፣ ይህች የወረሳችኋት ጀነት በምድር ዓለም ትሰሩት በነበረው በመልካም ስራችሁ ሰበብ ነው ይሏቸዋል። ونادى أصحاب الجنة أصحاب النار أن قد وجدنا ما وعدنا ربنا حقا فهل وجدتم ما وعد ربكم حقا قالوا نعم فأذن مؤذن بينهم اللعنة الله على الظالمين. የጀነት ተጓዳኞች የጀሃነም እሳት ተጓዳኞችን በመጥራት ጌታችን አላህ ቃል የገባልንን የጀነት ጸጋ በእርግጥ አግኝተናል፣ እናንተስ ጌታችሁ የቀጠራችሁን የጀሃነም ፍዳ በእርግጥ አግኝታችኋልን ይሏቸዋል። የጀሃነም ሰዎችም አዎን